አድማጮች ዛሬ ስለ ሞይደር አስገራሚ የጤና በረከቶች እነግራችኋለሁ። ይህ ለብዙ ባህላዊ መድኃኒቶች የሚጠቅመው ሞይደር ወደ 13 ያክል ፍቱን መድኃኒት የሚሆኑትን በሽታዎች እንዲሁም መፍትሄውን ዘርዝርላችኋለሁ። አንድ ለመፍትሄ ሀብትና ለማንኛውም ነገር ሞይደር የውገርት የጉሽርጥ የአጋም ስራቸውን ከሴት የብርጉድ ጋር ደጋግሞ መታጠን ነው። 2 ለሴት ባል ላጣች ወይም ባሏ ለጠላት ስሩን ከሴት ዶሮ ስጋ ጋር ሰርታ ትብላ። ወደ ባሏ ስትሄድ ወይም ስተኛ ከከርቤ ጋር ትታጠን ወይም ከጎዝ ተቀስና ከሴት የብርጉድ ጋር ወቅታ ማታ ማታ ትታጠነው። ይናቃጠላት፣ ይናፍቃታል፣ ያፈቅራታል። 3 ከ7 ቦታ የሞይደር ስር ቆፍሮ ከአደስ ቅጠል ጋር ወቅታ በቅቤ ወቅሳ ትቀባና ማታ ማታ ትታጠን። ወንድም ለጠላች ሴት እንዲሁ ታድርግ። 4 ከወንድ ጋር አልስማማ ላለችው ከሎሚ ጋር ትታጠን። ውሃ ቀቅላ ትታጠንበት፣ ሰውነቷ ይስባል። 5ኛ ለማንኛውም ነገር ሴቶች ወንዶች እንዲወዷቸው ከ7 ቦታ የሞይደር የቆንጥር የቀንጠፋ የጎበዝ ጠቀስ የቀጠጠና የወርት ከሴት ብርጉድ ጋር ይታጠኑበት፣ ከቅባት ጋም ለውሰው ይቀቡ። 6 ለወንድ ስሩን ደቁሶ ቀቅሎ ይታጠን ወይም ብልቱን ቀብቶ በተቀቀለው ድፍድፍ ይሸው ወይም በቅቤ ጋር ለውሶ ቀብቶ ይገናኝ። ለማንኛውም ከሜሮን ጋር ለውሶ ይቀባው። ሁሉም ያፈቅረዋል። ስሩን ማላመጥ ለብዙ ነገር ይሆናል። 7 ለትምህርት ለመክሰት ከጥቁር ገብስ ጋር ወይም ከዘቢብ ጋር ወቅተህ በነጭ ማር እየለወስክ 7 ቀን ይብላና ትምህርቱን ይገልጽለታል፣ ብልህ ይሆናል። 8 ለጥበብ ስሩን ከቀንፋ ተቀጽላ ጋር በምስር ንፍሮ ቀቅለህ ለ40 ቀን አብላው እና ጠጣው፣ ፍጹም ጠቢብ ይሆናል። 9 ለፍጥነት ስሩን ከጭላት ልብ ጋር ሰርተህ አሲዝ ወይም ከድመትና ከጭላት ጥፍር ጋር አሲዝ። 10 ለእግረ መልስ ወይም ለተጣሉ ባልና ሚስት ለማገናኘት የሁለቱን ወዝ ከሞይደር ስር ጋር በጥፍርና አበባ ደም ለውሰህ ከጥፍሬውና ልጥ ጠምጥመህ ከ2 ከፍለ አንዱን መታጠን ሌላውን ካልጋው አጠገብ መስቀል ነው። 11ኛ ለማንኛውም ነገር ሞይደርን ዘፍዝፎ መታጠብ ወይም ሲተኛ መታጠን አይነ ጥላን ገርጋሪን ያስለቅቃል። ተጠቀሙበት። ሰብስክራይብ ያድርጉ። ኢትዮጵያዊነት ታላቅነት